ከ1160 ዓመት በፊት በደቡብ ባቢሎን ፈዳን የተባለች ከተማ ነበረች። አንቺ ታላቁ አሽታር ሆይ አንቺ እናታችንና አምላካችን ሆይ አንቺ አዛኝና ብጽዕት ሆይ አንቺ የለምለምና የልደት አምላክ ሆይ በዚች ስጋት በያዛት እናት ልብ ውስጥ ደስታን አስገቢ ልጇንም አድኝላት ለወደፊት ያምልኮት ቦታሽን በስጦታና በላቀ ስዕለት እንደምታሸበርቀው ቃል ትገባልሻለች። ታላቋን አሽታር ልጅሽ እንዳይሞት እንድትጠብቅልሽ ጠይቄልሻለሁ። ልመናዬን ተቀብላኛለች። ስዕለትሽን ማድረስ አለብሽ። ሂዱ ልጆቻችሁ የአሽታር ተንከባካቢና ተከታይ እንዲሆኑ አድርጋችሁ አሳድጓቸው። እኔ አንቺንም ያዛኝቱ አሽታርንም ብልጽግና እናዘዛለሁ። ታላቋ አሽታር ትኑርልን። ታላቅ ምስጋና አመሰግንሻለሁ። ልጄ በሞት አፋፍ ላይ ነበር፣ ግን አንቺ ወደ ህይወት እንዲመለስ አደረግሽው። ታላቋ አሽታር ልጄን እንድትጠብቂው ጠይቅሻለሁ። የኛም ልጅ እንደዚህ ልጅ እንደሚድን ጥርጥር የለውም። አሽታር አዛኝና ቻይ አምላክ ነው። ለኛም ልመና መልስ እንደምትሰጠን አያጠራጥርም። የግድ ነው መልስ ትሰጠናለች። በልንቀጥል። ህዝቦች ሆይ ምን ነክቷችሁ ነው? እናንተ መላእክት የሰገዱለት ነብይ ዘሮች ናችሁ። ራሳችሁ በእጃችሁ የሰራችሁ ጣዖት ፊት ግንባራችሁን ትደፋላችሁ። ግዑዝ ቀዝቃዛ የማይንቀሳቀስ ለሆነ ጣዖት ታጎበድዱ መለከታችኋለሁ። ግን እናንተ አላህን ብትገዙና ብትታዘዙ ኖሮ እነኚህ ነገሮች ሁሉ ለእናንተ ያጎበድዳሉ። በፍጥረት ዓለሙ ያሉ ነገሮች ሁሉ ይታዘዟችሁ ነበር። እነኚህን መጤ ነገሮች ከራስህ እያፈለክ ትናገራለህ። ያለ አንዳች ምክንያት አማልክቶቻችንን ትዳፈራለህ፣ ትወቅሳለህ። እኔ ከደመ ነፍሴ አልናገርም። እነሆ እኔ ከአላህ ወደ እናንተ የተላኩ መልእክተኛ ነኝ። ንግግሬም ከአላህ መጽሐፍ ውስጥ ነው። አዎን መጽሐፉ ይህ ነው። በአያታችን በነብዩ ኢብራሂም ላይ የተወረደው መለኮታዊ መጽሐፍ ይህ ነው። እኔ በአያቴ በኢብራሂም እምነት ላይ ነኝ። ለሰዎች ጥሬን አስተጋባለሁ፣ ይህንንም መጽሐፍ አስተምራቸዋለሁ። እኔ እንደ ፍቃዴ አልሆነ። የመለኮታዊ መጽሐፍ አማልክቶቻችንን እንድታሞኝና እንድታቂ ሊፈቅድልሃል? እኔ አልሰድባቸውም፣ አልሳለቅም። እኔ እየጠየቅኳችሁ ነው። ባለ ዕውቀት ከሆናችሁ መልስ ስጡኝ። የማታውቁ ከሆናችሁ ደግሞ ለእውነት እጅ መስጠት አለባችሁ። በማምለኪያ ቦታዎች ውስጥ ያሉት የድንጋይ ጣዖታት ናቸው እናንተን ያስገኙት ወይስ እናንተ ናችሁ እነርሱን የሰራችሁት? ጣዖታቶቹ ናቸው እናንተን የሚቆጣጠሩት ወይስ እናንተ ናችሁ ተቆጣጣሪዎች? እነርሱ ናቸው እናንተን የሚያዟችሁ ወይስ እናንተ ናችሁ አዛዦች? አንተ እንደምትለው አሽታር ምንም አይነት ችሎታና ብልሃት ባይኖራት ኖሮ ልጄን አታድንልኝም ነበር። እውነቱን ነው። ይህንን አይተናል። የተናገረው ትክክለኛ ነገር ነው። ልጄ በአሽታር በረከት እንዴት እንደተሻለው በራሴ አይን አይቻለሁ። ልጅሽን ያዳነችው አሽታር ሳትሆን ለቅሶሽን፣ ልመናሽንና ጥሪሽን የሰማው ሰሚውና አዋቂው ፈጣሪሽ ነው። አንቺ ከአላህ ባሻገር ወደ አላህ አካል ብትዋደቂም ከእርሱ ሌላ እርዳታና እገዛን ብትጠይቂም እርሱ ግን የባሮችን ሁኔታ ሁሉ አዋቂ ስለሆነ በእዝነቱና በቸርነቱ ሸፈነሽ። አንቺ ጣዖቷን አሽታርን የሚመለከት አይን አለሽ።
ግና እይታሽ ትክክለኛ ዳኝ ሆነውን አላህን ማስተዋል እንዴት አዳከታት? ያዕቆብ ንግግር እንድምታና ፍላጎቱ አማልክቶቻችሁን እንድትጥሉ ከዚያም የሱን አምላክ ሌላ ሳታክሉ በብቸኝነት እንድታመልኩ ነው አይደል እንዴ ያዕቆብ? እኛ ከነዚህ አማልክት ጥቅም አላገኘንም። ያንተ አምላክ ምንም አላደረገልንም። እኔ የበላይ የላቀውና ብቸኛ ወደ ሆነው አላህ አምልኮት ነው የምጠራችሁ። ያ ፍጥረት ዓለሙንና ውስጡ ያሉትን ሁሉ የፈጠረ ያንተ አምላክ ከተቀሩት አማልክት የተሻለ መሆኑን እንዴት እናውቃለን? ያንተ አምላክ ልክ እንደ አሽታሪ አምልኮት ቦታ አማልክቶች የሆነ ቢሆንስ ምን እናውቃለን? ወርቅና ብርንም ከመሰብሰብ ውጪ ሌላ ጥቅም እንደሌላቸው ቢሆን ምን እናውቃለን? እናንተ ሁላችሁም የምትተዳደረው የበግ መንጋዎችን በመጠበቅ እንደሆነ ታውቃለህ። የኔ የምለው የለኝ። ወይስ እንዲህ ባለው ጥሬ ገንዘብንና ወሮታን የምጠይቃችሁ ይመስላችኋል? ወይስ የበግ መንጋዎችን ከመጠበቅ ባሻገር ሌላ ስራ ውስጥ ግብቻ አይታችሁኛል? ከአሁን በኋላ ብትጠይቀንስ ምን እናውቃለን? አንተ ስልጣን የሌለህ ሰው ነህ እንጂ አንተም ጠንቋዮቹም አንድ ናችሁ። ምንም አትለያዩ። ሁላችሁም ትመሳሰላላችሁ። ሰውን ማስተዳደር መቼ ሆነላችሁ? ሆዳችሁን ከሞላችሁ በኋላ እንደገና ዲናርና ዲርሃምን ማጠራቀም ነው አላማችሁ። አትወቀስም። በእርግጥ ከበሽታው እንክብካቤ የሚያደርግለት ወገን አጥቶ ልጅህን በሞት አጥተሃል። ጠንቋዩትም ጣዖቲቱ አሽታርም አላገዙህም። በአማልክት ሁሉ ላይ ተቃውሞህን ብትገልጽ አትወቀስም። ከዚህ ደካማ ጣዖት ከሆነችው አሽታር ምንም ጉዳይ የለኝም። ንግግር የሚመለከተው ያ የማይታየው ነው አምላክህን ነው። እነኚህ ጉዝ አማልክትንማ ሰልችተናል። አሁን ደግሞ አዲስ አምላክ የምንቀበልበት ትዕግስት የለን። የአማልክት ስፍራ ጠባቂዎች መጥተዋል። በላምልጥ አምልጥ። በዚህ በኩል ነው የሄደው። ፍጠኑ፣ ያዙት፣ ሸሽቶ እንዳያመልጣችሁ። እባካችሁ ተውት። ከእጃችሁ ቢያመልጦ እየውላችሁ። እባካችሁ አታሰቃዩት። አንተ የባለስልጣኑ የለባና ማች ባትሆን ኖሮ እንዴት አድርጌ እንደምቀጣት አይ ነበር። እኔ አንተንም የአምልኮት ቦታውንም ጠባቂዎች አልፈራም። ከዚህ ሂዱ። ያዕቆብን ፍልስፍናና ከንቱ ንግግር መስማት ይብቃችሁ። ተበተኑ። ያዕቆብ ከንቱ ንግግር በከተማችን በፈዳን ላይ ድርቅና ችግር እንዳመጣ አትመለከቱም? እውነቱን ነው። በሉ ተበተኑ። የአምላኪቱ የአሽታር ቁጣ ሳይወርድብን በፊት እንበተን። በሉ ቀጥሉ። ተበተኑ። ዝናብ በቅርቡ የማይዘንብ ከሆነ የከተማይቱ ነዋሪዎች ማለቃቸው። አላህ በዚህ ከተማ ላይ በአስቸኳይ ዝናብ እንዲያወርድ ማጸነዋለሁ። አባቴ እዛ ምን እየተካሄደ ነው? ይህች የፈዳን ነዋሪዎች ዘንድ የቆየች ልምድ ነች። የአማልክታቸውን የአሽታርን ጠላቶች ያቃጥሏቸዋል። በወንጭፍ አድርገው እሳት ውስጥ ይጥሏቸዋል። በምን ጉዳይ ነው የሚቀጣ? እባክህ ማሩ፣ አንተ አለቃ፣ እባክህ ማሩ፣ እባክህ ተለመን። ተውኝ፣ ዞር በሉልኝ። በምን ጉዳይ ነው የምቀጣው? ምንም ወንጀል አልፈጸምኩም። ተው። መንጋዎቹን ጠብቅ። መርዳት የምችለውን ያህል ልሞክር። ሂዱልኝ፣ ተውኝ። እባካችሁ ምህረት አድርጉልኝ። ምንም ወንጀል አልፈጸምኩም። ተው። የባለስልጣኑ የለባን የእህት ልጅ ያዕቆብ መጣ። እባክህ አንተ አለቃ ይቅር በለን። ባለቤቴ ምንም ወንጀል አልፈጸመም። ይህ የካዲዎች ምንዳ ነው።
እናንተ የፈዳን ነዋሪዎች ሆይ እባካችሁ ድረሱልኝ። እኔ ንጹህ ሰው ነኝ። እኔ የምቀጣበት ምንም ወንጀል የለኝም። በፍጹም እኔ ንጹህ ነኝ፣ ወንጀል አልሰራሁም። እናንተ የፈዳን ከተማ ነዋሪዎች ሆይ እባካችሁ እናንተ የፈዳን ነዋሪዎች ሆይ ወንጀል አልሰራሁም። በወንጀል ተጠርጣሪው ፋሪስ ከአምላኪቱ ከአሽታር ጠላቶች አንዱ ነው። አምላካችን አሽታርን ድንጋይ ሲል ተሳድቧል። ደካማና ለአምልኮት ብቁ ያልሆነች ነች ሲልም ሰይሟታል። ስለዚህም በፈዳን ከተማ ነዋሪዎች የቀድሞ ልምድ መሰረት ቦንጭፍ ተደርጎ ወደ እሳት መወርወር አለበት። ይህ በታላቋ አምላካችን አሽታር ላይ የሚዳፈሩ ሰዎችን ሁሉ መቅጫ። ተውኝ፣ ልቀቁኝ! ተውኝ፣ ልቀቁኝ! በምን ጉዳይ ነው የምቀጣው? መብቴን ጠየቅኩ እንጂ ሌላ አላደረኩም። እናንተ የፈዳን ሰዎች ሆይ፣ እናንተ የዚህ ከተማ ነዋሪዎች ሆይ እባካችሁ ዘኑልኝ። እንዴት ያለ አሳዛኝ ነህ! እኔ ንጹህ ነኝ፣ ወንጀል የለብኝም። እዘኑልኝ፣ እዘኑልኝ! የዚህ ከተማ ተወላጆች እዘኑልኝ! ወንጀሌ ምንድን ነው? በምን ጉዳይ ነው በእሳት የምቃጠለው? ምንም ወንጀል አልፈጸምም። እባክህ አንተ ታላቅ ሰው ዘንልኝ፣ እባክህ ዘንልኝ፣ እባክህ ተለመነኝ። ምንም ወንጀል አልፈጸምም። እባካችሁ ባለቤቴ። እኔ ንጹህ ነኝ፣ ወንጀል የለብኝም። ምንም የማይጠቅምህን ዋይታ አቁም። አማራጩ ወይ የደምህን ዋጋ መክፈል ነው፣ አልበለዚያ ግን በእሳት ልትለበል። ባለቤቴን በእሳት አታቃጥሉት፣ እባካችሁ አታቃጥሉት። እናንተ የፈዳን ከተማ ነዋሪዎች ሆይ እባካችሁ ዘኑልኝ። የደም ዋጋ ስንት ነው? እኔ እከፍልለታለሁ። አንተ የደሙን ዋጋ ትከፍላለህ? ፍጹም ይህ ለእርሱ አይገባም። ራሱ ከአሽታር ጠላቶች መካከል ነው። አንተ ራስህ የአማልክቱ ጠላት ስለሆንክ የደምህን ዋጋ ልትከፍል ይገባል። ታዲያ እንደዛ ከሆነ ለምን እኔን አትይዙኝም? እኛ እንዲህ ያለውን ቅጣት ከአያት ቅድመ አያት የወረስን ሰዎች ነን። አያቴ ኢብራሂም በንጉሱ በንምሩድ ትእዛዝ በተቀጣጠለች እሳት ውስጥ ተወረወሩ። የዚያ ባለስልጣን አማች ባትሆን ኖሮ ከዓመታት በፊት ትታሰር ነበር። የለባን አማችና የእህቱ ልጅ ነህ። እነኛ ወደ ባለስልጣናት ቅርብ የሆኑ ሰዎች አማልክቶቻቸውን እየሰደቡ ነፃ ይሆናሉ ማለትህ ነው? ያዙትና አያቱ እሳት ውስጥ እንደተወረወረው እሱንም ወር ተውኝ፣ ልቀቁኝ፣ ሂዱልኝ፣ ራቁኝ ብያለሁ። ሰዎች ሆይ ምንድነው እየተካሄደ ያለው? ሰውየውን ተዉት፣ የተፈረደበትንም ልቀቁት። ፋሪስ እንደሆነ መቀጣት አለበት። ያዕቆብ እንደሚለው የደሙን ዋጋ ይከፍላል። ልታቃጥው አይገባሽ። እንዳትለቁት። ያዕቆብ የፋሪስን የደም ዋጋ 500 ዲናር ልትከፍል ይገባሃል። ይህ ችግር የለውም፣ ገንዘቡን እከፍላለሁ። አጎቴ ለባህንን አላህ ይጠብቅልኝ። እስከ መቼ ድረስ ነው ባጠፋ ቁጥር አንተን የምጠብቀው?
ምስጋና ያንተ ነው ጌቴ። በጣም እናመሰግናለን። አመሰግናለሁ። የከፈልክልኝ የደም ዋጋ እስከምመልስ ድረስ አንተ ዘንድ በአገልጋይነት ትሰራለሁ። ባለቤቴን ፋሪስን አዳንክልኝ፣ ከሞት አዳንከን። በሉ እንሂድ። የአሽታር እሳት የባቢሎንን ሰዎችና የፈዳንን ነዋሪዎች ከማቃጠል አልተወገደችም። በይሰዶምና አብሮት ባሉት ላይ ሰላምታ ይውረድ። ለበግ ጠባቂው ያዕቆብ ሰላምታ ይድረሰው። አመሰግናለሁ። ወደ አሽታር ማምለኪያ ስጦታን ይዛችሁ አያችኋለሁ። አማልክቱን ማስደሰት አለብን፣ አለበለዚያ በዚህ ዓመት ዝናብ አይገኝም። ከአማልክቱ ይልቅ አንተና ቤተሰቦችህ የቴምር የሚያስፈልጋችሁ አይመስልህ? እንዲህ እያሉ አማልክቱን እየናቁ ንዴታቸውን የሚቀሰቅሱ ሰዎች አሉ። እኛ ድሆች ደግሞ የእነርሱን ወንጀል ዋጋ ዝናብ በእንደኚህ ከድንጋይ የተሰሩና ጉዝ በሆኑ አማልክት ፍላጎት ነው የሚወርደው ብለህ ታስባለህ? እንዲህ ያሉ ከንቱ አባባሎችህ ናቸው። የአማልክቱን ቁጣ ቀስቅሰው በሰማይ ላይ ደመናን ያጠፉት። አማልክቱን ከማዋረድ ብትቆጠብ ይሻላል ያዕቆብ። ኃያሉን አላህ ማምለክ ትታችሁ ለእነኚህ ደካማና ጉዝ ለሆኑት አማልክት ታጎበድዳላችሁ። እናንተ ራሳችሁን በዳዮች ናችሁ። የነፍሳችሁን ድርቀት ከአላህ ዘንድ በሚወርደው በጣፋጩ የኢማን ውሃ ለምን አታጥቡትም? አንቺ ታላቁ አሽታር ሆይ፣ አንቺ የልማት አምላክ ሆይ፣ የአምልኮት ስፍራሽን የጠላቶችሽን ደም በማቃጠል አጸደዋለሁ። በዚህም ከሀገራችን ድርቅንና ችግርን ታርቂልናለሽ ብለን በፈዳን ነዋሪዎች ላይ የዝናብ ዝናብሽን አውርጂ። አንቺ ታላቁ አሽታር የአምልኮ ቦታሽን በጠላቶችሽ ደም አጸደዋለሁ። በርህራሄሽ ከሀገራችን ድርቅን ታርቂልን ዘንድ የዝናብ ዝናብሽን እንድታወርጅልን ስንል ይህን እንፈጽማለን። አለቃይ፣ ቤተ አምልኮሽን በጠላቶችሽ ደም አጸደዋለሁ። ይሄው በአምልኮ ቦታችን ፊት ለፊት እየተራመደ ነው። ከኛ ድርቅንና ችግርን እንድታርቂልን ስንል ይህን ነገሮችን ሲናገር ነበር። ነገር ግን በሚገባ አላዳመጥኩትም። ቤተ አምልኮሽን በጠላቶችሽ ደም አጸደዋለሁ። ያዕቆብ እንዲህ ካለ ንግግሩ አይቆጠብም። ከኛ ድርቅንና ችግርን እንድታርቂልን ስንል እንፈጽማለን። ከአማልክቱ እርግማን ይወርድበታል ብዬ አስባለሁ። እርሱም በተመለከተ ምን ማድረግ አለ? ላባንን ወደዚህ አስጠራው። የተቀረውን ጉዳይ ለኔ ተውልኝ። በፍጥነት ሄደ ባለስልጣኑ ለባንን አስጠራ። አለቃይ፣ የአምልኮት ቦታ መሪው ለአስቸኳይ ጉዳይ አሁን እንድትመጣለት ይፈልጋል። ጉዳዩ አንገብጋቢ ነው ወይንስ እያዘዘኝ? በቃችሁ፣ ተቆጠቡ። ለሁለተኛ ጊዜ ብትሰርቅ እዚያ አምልኮት ቦታ ወስጄ ነው የምገልህ። ጌታዬ፣
ሁለተኛ ደግሜ ላለመስረቅ ቃል እገባለሁ። እጁን ፍቱት። አንተ ደግሞ ና። ጉዳዩ ከእረኛው ያዕቆብ ጋር የተያዘ ይመስለኛል። ያዕቆብ የክፉ ሥራውን ወንጀል ራሱ ይሸከም። እኔ ከዚህ ጉዳይ የለኝም። ግን እኮ እርሱ በአማልክቱ ክብር ላይ ብዙ ነገር ነው የሚናገረው። ያዕቆብን መጋፈጥ የመሪዎቹ ግዴታ ነው። እንደ ንግግሩ መልሱን ይስጡት። ይህንን ማድረግ ከተሳናቸው ደግሞ እኔን መረበሽ አይገባቸውም። የአማልክት አምላክ ታላቋ አሽታር በእኛ ላይ ተቆጥታብናለች። ድርቅ፣ ችግርና ሞት የፈዳን ከተማ ነዋሪዎችን ሲፈጃቸው ይታየኛል። ትንሽ ጠብቁኝ። መምጣታችሁን ለመሪዎች ላስታውቅ አለቃይ። የአሽታርን ንዴት ቀሰቀሱ። የእሷን ማንነት እየካዱ እንዴት ትቀበላቸዋለች? ከእነርሱ መካከል ንዴቷን የቀሰቀሰው አንዱ ነው። ይህ አማልክቶቻችንን የሚያዋርደው አሁን በቅርቡ ይዋረዳል። አሽታር እርሱን ለእርሷ ቁርባን እንድናርግ ትፈልጋለች። ለባን ለምንድን ነው ይህን የእህትህን ልጅ ከንግግሩ እንዲቆጠብ የማታደርገው? የእረኛው እምነት ምን እንደሆነ የምታውቁት እናንተ ናችሁ። እኔ የሃይማኖት መሪ አይደለሁም። ያዕቆብ የሠራውን ወንጀል ራሱ ይሸከም። ግን እኮ እርሱ የእህትህ ልጅና የልጅህ ባል ነው። የእኔ ግዴታ ሰላምና መረጋጋትን መፍጠር ነው። የእህቴ ልጅ በሚያደርገው ድርጊት ተጠያቂ አይደለሁም። እንዲህ ካለው ንግግር ልትከለክለው ይገባል። በእርሱ ሰበብ የፈዳን ሁኔታ ክፉኛ ተረብሿል። አንተ ደግሞ ደህንነቷን መመለስ ይገባሃል። በቅርቡ ከተማችን ድርቅና ችግር ይፈጃታል። የችግሮች ሁሉ መንስኤ ደግሞ ይህ ያዕቆብ ተብዬው ነው። ያዕቆብ በራሱ ቄ ጸጋና የበግ መንጎች የበዙለት ሆኖ እንደገና ደግሞ የፈዳንን ከተማ ድርቅና ችግር ሰበብ ነው ተብሎ እንዴት ይታሰባል? ለአማልክቶቻችን ያለውን ክህደት በይፋ ስለሚናገር ነው። የባቢሎንን አምላክ መካዱ አዲስ ነገር አይደለም። ለምን እንዲህ ይባላል? ከአሁን በፊት እምነቱን ይደብቅ ነበር። አሁን ግን በይፋ መናገር ጀምሯል። አሽታርን በቀን በይፋ በምስክሮች ፊት ለፊት መሳደብ ጀምሯል። ዝም እንዲል ልታስገድደው ይገባል። ላስገድደው ይገባል? አሁን ግዴታ ነው። የባቢሎን መሪዎች በፈዳን ከተማ ላይ አንተ መሪ አድርገህ የሾሙበት ዓላማ ዘንግተህ ይሆን እንዴ? በፈዳን ከተማ ላይ ማን መሪ አድርጎ እንደሾመኝ ታውቃለህ። ስለዚህም አንድ ነገር ለማድረግ ከባቢሎን መሪዎች ዘንድ ትእዛዝ ሊደርሰኝ ይገባል። ካንተም ሆነ ከአሽታር የአምልኮ ቦታ ትእዛዝ ልቀበል አይገባም። ይህ ማለት የተፈጠረውንና ለወደፊት የሚፈጠረውን ነገር ለዋናው ለባቢሎን መሪ ብናሳውቅ አትቃወምም ማለት ነው። ይህንን በተመለከተ ያዕቆብን አናገረዋለሁ። ለያዕቆብ እንዲህ ስትል ንገረው፣ በእርሱ ሰበብ እኔንም ቤተሰቦችንም አንድ ችግር ያገኘን እንደሆን እርሱንም ቤተሰቦችንም ሁላቸውንም በእሳት እንደማቃጥላቸው ንገረው። ማን ነው ደግሞ ከአባትና እናቱ ቀድሞ በድፍረት የሚናገረው? የተኩላ ራት ትሆናለህ። አንተ ወጣት ምላስህን ጠብቃት። ለአሁኑ ይቅር ብዬሃለሁ፣ ብትደግመው ግን ይቅርታ አይኖርህም። በአዝመራዬ ላይ አንድ ችግር ቢደርስብኝ ያዕቆብንም ቤተሰቦቹንም በሕይወት እንዲኖሩ አልተዋቸውም። እኔ ደግሞ ከዚህ ዓመት ዝናብ ተስፋዬን ቆርጫለሁ። የፈዳን ከተማ መሪ ሰው የሚጠይቅበት ጊዜ አግኝቶ ሁለት ሴት ልጆቹን ሊጠይቅ መጣ። ይገርማል። በከተማው ላይ ለደረሰው ችግር ሁሉ ተጠያቂዎቹ የአምልኮቱ ቦታ መሪዎቹ ናቸው ትያለሽ? ያዕቆብንም ነፃ ነው ትያለሽ? እርሱ ሲወርድ ሲዋረድ ስለመጣው የአሽታሪ አምልኮ ምን ይመለከተዋል? ስለ አያቱ እምነት ለሰዎች መናገር ከፈለገ ያንን ያድርግ፣ እኔንም ይንገረኝ። ግን የሌሎችን እምነት ከማንቋሸሽ ይቆጠር። አባቴ ሆይ የአባቱን የይስሐቅንና የአያቱን የኢብራሂምን እምነት ለሰዎች ለማድረስ ታዟል። ይህ ማለት ሁለታችሁም እንደሱ ሆናችኋል ማለት ነው። እኔ አሁን ካለሁበት ስልጣን ብወገድ
ሁላችሁም ወደ በረሃ ነው የምትባረሩት። አንተ ደግሞ የፈዳን ከተማ ነዋሪዎችን ሰላም በመጠበቅ ኃላፊነት ተሰጥቷል። አንተም በስራህ ላይ መዝለቅ አለብህ። እርሱም ኃላፊነቱን መወጣት አለበት። የያዕቆብ አምላክ ኃይል ከሃይማኖት መሪዎቹ ኃይልና ብርታት የሰፋና የላቀ ነው። እኛም አንተም ከማንም በላይ የዓለማቱ ጌታ አላህን መፍራት አለብን። አማልክቱን ልንፈራ ይገባናል። አንተም በስራህ ላይ መዝለቅ እብደት ይዟችኋል። ለምንድነው እኔ ስላለሁበት ቦታ የማትጨነቁት? ለመሆኑ የባቢሎን መሪ እዚህ አሽታር አምልኮ ቦታ ላይ የሚካሄደውን ነገር ቢያውቅ በእኔና በእርሱ መካከል ምን ሊፈጠር እንደሚችል ታውቃላችሁ? የእህቱ ልጅ አምልኮ ቦታን ሲያንቋሽሽ ዝም እያለ ነው ይላል። የምወቀሰው እኔ ነኝ። እኔ ከያዕቆብ አምላክም ሆነ ከአምልኮት ቦታው ጣዖታት ምንም ጉዳይ የለኝም። እኔ እያልኩት ያለሁት ነገር የያዕቆብ ጥሪ እኔን ከዚህ ከተማ ላይ ያለኝን ቦታ እንዳያሳጣኝ። ራሂል ምን ሆነሽ ነው ልጄ? ምንድነው ይህ ጭንቀት? ይህ የመውለጃ ጊዜ መቅረቡ ምልክት ነው። በይ ቶሎ በይና አዋላጅ አምጪ። ፋሪስ። አቤት አለቃዬ። ወደ ያዕቆብ ሂድና በፍጥነት ወደዚህ እንዲመጣ ንገረው። ፈረሴን ይዘህ ሂድ፣ እንዳትዘገይ። እረኞች የእንስሳት መሪዎች ሲሆኑ ነቢያቶች ደግሞ የሰዎች መሪዎች ናቸው። መላው ነቢያት ፍየል ጠባቂዎች እንደሆኑ ጥርጥር የለውም። እኔ አላህ ነብይ እስራኤል ነኝ። ልጆቼን ወደ በረሃ ያመጣኋቸው አንድ ሰው ከእርሱ በታች ላሉ ሰዎች እንዴት መሪ ሊሆን እንደሚችል እንዲማሩ ነው። እናንተ የእስራኤል ልጆች ሆይ ምን ሆናችሁ ነው በመካከላችሁ በጉልበትና በኃይል የምትሽቀዳደሙት? አላህ ሆይ እኔ እነርሱን በዚህ ጉዳይ ላይ እንዳላሳደግኳቸው አንተ ምስክሬ። ከኛ መካከል ጉልበተኛው የቤተሰብ መሪና የአባት ምትክ ይሆናል። ተነሱ፣ ብድግ በሉ። ሂድልኝ፣ ብድግ በሉ። የኔ ምትክና የቤተሰቡ መሪ ከናንተ መካከል አላህን ፈሪውና ወደ አላህ በጣም ተወዳጁ ነው። ከናንተ መካከል ጉልበተኛውና ጠንካራው አይደለም። ኢብራሂም የአላህ መልእክተኛ ከሰዎች መካከል መልካሙ እንጂ በጉልበት የበላዩ አልነበረም። ምን ተፈጠረ? በጎቹን ሰብስቧቸው። አባታችን ወዴት ነው የሚሄደው? አይመለከትም። የበግ መንጎቹን ሰብስቡና ወደ ከተማ እንመለስ።